ቀጥታ ወደ አብይ ድራማ ሊሂድ። አብይ እንግዲህ ታሟል ምናምን የሚባለው ኦፍኮርስ አብይ ታሟል። ምን አይነት ህመም ነው ያለው? በሽተኛ ነው አብይ። ከዚህም በፊት ተናግሬያለሁ። የአብይ በሽታዎች ይታወቃል። ትልቁ የአብይ በሽታ ሳይኮፓት ነው። ርኅራኄ የሌለው ሰው፣ የማይጸጸት ሰው፣ ጸረ ህዝብ የሆነ ሰው መሆኑ አንድ በሽታ እንደሆነ ከዚህም በፊት ተናግሬያለሁ። ሌላው በጣም እኔ ብቻ ነኝ ብሎ እኔ ከሞትኩ ኢትዮጵያ ትጠፋለች ብሎ ስለሚያስብ ናርሲሲስት የሆነ ሰው በጣም ለቺፕ ፖፑላሪቲ የሚሰራ ሰው በመሆኑ ለሀገር እንደማይጠቅም በሽተኛ እንደሆነ፣ ሌላው የሳይኮሎጂ ችግር እንዳለበት ከዚህም በፊት ተናግሬያለሁ። በጣም የጭንቅላቱ ዲስኦርደር የሆነ ክሮኒክ የሆነ ሜንታል ዲስኦርደር ስላለው ህልምና እውነተኛ ኑሮ ተመሳሳይ የሆነበት ሰው፣ በህልም የሚኖር ማለት ህልም ውስጥ የሚኖር ሰው፣ ይሄ ሃሉሲኔሽን የሚባለው ነገር ሰው የማይሰማውን ይሰማል፣ የማይፈራውን ነገር ይፈራል። ሰው የማየውን አይቶ ፈርቶ ይኸው አያችሁ አይደለ እዛ አካባቢ አይን አለው እግር አለው ምናምን ብሎ ያሳያል። ይህ በሽተኛ ነው። እየሰማው ነው በጆሮ ይላል። ምንም ነገር የሌለው ይህ ሃሉሲኔሽን የሚባለው ደሉዥናል ነው። ውሸት የሆነውን እውነት አድርጎ የሚወስድ ሰው ነው። ሰው አብይ ሙሉ በሙሉ የጭንቅላት በሽተኛ እንደሆነ ከዚህም በፊት ተናግሬያለሁ። ይሄ ደግሞ በኦሮሚያ በነበረበት ጊዜ የምናውቀው ነገር ነው። በየቦታ ሊገሉኝ ነው ይላል። ይሄ እኮ የበሽታ እንትን ነው፣ በሽተኛ ነው። የሳይኮሎጂ በሽታ አለበት። የሆነ ጊዜ ሀረር ሂዶ ሊገሉኝ በቃ ለትንሽ አመለጥኩ፣ ፌስቡክ ላይ ጻፉልን አለ። ጻፍንለት። ከዛ የፒዲዮ ጽህፈት ቤት አለ፣ እዛ ፊት ለፊት የጉምሩክ ህንፃ አለ። ጉምሩክ ህንፃ ላይ ሆኖ ወያኔዎች ሊገሉኝ ነው መትረየስና ስናይፐር አድርገዋል ጌታቸው አሰፋ ምናምን ጻፉልኛል። እንዳውም ጻፍን። ታየ ደንዳ እንዳውም ወጥቶ በቴሌቪዥን ላይ ራሱ ተናግሯል። እና ሰውዬው በሽተኛ ነው። ሊገሉኝ ነው ምናምን። ለምንድን ነው እንደዛ ምለው? የሱ ጭንቅላት ከዚህም በፊት በሽተኛ ነኝ ብሎ ለማ መገርሳን እንዴት እንደበላ ልንገራችሁ። ለማ ከኦሮሚያ እንዲነሳ ሲፈልግ ምንድን ነው ያለው? ለማ እኔ እኮ አሞኛል አለ፣ ካንሰር ይዞኛል እና ቆዳዬ ራሱ ቢጫ እየሆነ ነው፣ ልክ እንደ መለስ ዜናዊ ልሞት ነው ምናምን ብሎ ለለማ ተናገረ። ለማ ደንግጦ ኧረ ወንድሜ ምናምን፣ ስለዚህ ናና ኔጋ ናና አግዘኛ ነው። እኔ ከሞትኩኝ ድንገት ሞታለሁ፣ እኔ ጋ አጠገቤ ሁን አለው ለማ። የሆነ ጊዜ ደግሞ የኦፒዲዮ ማዕከላዊ ኮሚቴ ስብሰባ ቁጭ ብለን ማት እንትን ይሄ መድኃኒት ይዞ መጣ። ማት መድኃኒቶችን የሚበላውን ይወት ለማ መጥቶ ካላገዘኝ እኔ ሞታለሁ፣ እኔ ከሞትኩስ ለማ ካልያዘ ማን ይይዛል ኢትዮጵያንን ብሎ እንዳለ ወጥ ይሄ መድኃኒት እንዳለ ከየት እንደሰበሰበ አላውቅም። በፌስታል ይዞ ነው የመጣ። ከዛ ሁላችንም እንደነገጥ እኮ በኦፒዲዮ ብቻም ሳይሆን በስራ አስፈጻሚ በኢህአዴግ ስራ አስፈጻሚ ያኔ በኢህአዴግ ስራ አስፈጻሚም በተለይ አዴፓ እና ኦዲፒ የሚባለው ስራ አስፈጻሚ ሰብስበው በቃ ልሞት ነው፣ ገዱም ወደ ላይ ይምጣ፣ ለማም ይምጡ ብለው በቃ አሞኛል አለ። ያኔ እንዳውም ብዙ የኢህአዴግ ስራ አስፈጻሚ የነበሩ ሰዎች ተበሉ እና ብዙ ሰዎች ናቸው በዚህ ድራማ የተበሉ።
አሞኛል የሚባለው ይሄ አሞኛል፣ ልሞት ነው፣ ኑና አግዙኝ፣ ወደ እኔ ኑ፣ የኔ አድቫይዘር ሁኑ። ዶክተር አምባቸው መኮንንም በዚህ እንትን ነው ከአፉ ዋለው እኮ እኔ ሬዲ ነኝ፣ አንተ ሕክምና ሂድ ወንድም፣ አንተን እናሳክምና ልስራ፣ እኔ ሬዲ ነኝ፣ ጠቅላይ ሚኒስትር መሆን ይችላለሁ አለ። ምስኪን የሆነ ዶክተር አምባቸው እኔ እሰራለሁ፣ ምንም ችግር የለውም፣ ጠቅላይ ሚኒስትር ሆኜ አገለግላለሁ፣ አንተን እናግዛለን፣ አንተ ግን ሂድና ሕክምና ውሰድና በቃ እንመራለን አብረን ብሎ በምስኪንነት ደግሞ ይችላል። አምባቸው ይችላል ጠቅላይ ሚኒስትር መሆን፣ ከሁሉም የበለጠ እሱ ይችላል። እንዳው እናውቃለን። እና በዚህ እንትን ብዙ ሰዎችን በልቷል። አብይ ምን ለማለት ነው? አብይ ሁልጊዜ አሞኛል አሞኛል ይላል። እንደዛ ስል የሚበሉ አሉ ማለት አብይ የሚበላቸው ባለስልጣናት አሉ። እንትን ኖርማሊ የአብይ ታርጌት ምንድን ነው? በዚህ ሰዓት ኦልሞስት ይኸውላችሁ ልንገራችሁ፣ በጭንቀት አመዋል፣ አብይ ታመዋል፣ ያመዋል። አብይ ጭንቀተኛ ነው፣ በጭንቀት አሁን የሱ ሁኔታ በጣም አሳሳቢ ነው። በነገራችን ላይ እሱ ጋር የሚሆኑ ሰዎች ይነግሩናል። በጣም እንትኑ ጎብጦ እንደዚህ ሲቹዌሽን ሩም የሚባለው የድሮን ሲቹዌሽን ሩም አለው አብይ እና ከቤተ መንግስት አይወጣም። ይህ የምክክር መድረኩ ሀገራዊ ምክክር ምናምን ብሎ መስፍናሪያ ሲሰራ የነበረው ቶሎ በትኑ የተበተነው እንትን ምክክር ያኔ አደንፋራ እዛ ምክክሩ ላይ ሆኖ ያው ከምክክሩ ቀረ አይደል? አብይ ግን ያኔ ቤተመንግስት ነበር። ከዛ አደንፋራ እዛ ቁጭ ብሎ ደውሎ አለቃ ምናምን ብሎ ሪፖርት ሲያደርግ ነበር ለአለቃው አደንፋራ እና ቤተመንግስት ሆኖ በስልክ ሪፖርት ያደርጓል። ምንድነው አብይ እያደረገ ያለው? በእርግጥ በጣም ጭንቀት ውስጥ ነው ያለ፣ ታሟል፣ ግን ስራ ላይ ነው። ቤተመንግስት ነው፣ ጦርነቱን እየመራ ነው። አብይ ጦርነትን እየመራ ነው። ብዙ ጊዜ አብይ እንደዚህ የሳይኮሎጂ ችግር አለበት ብያለሁ። አሞኛል፣ ጉበቴን ያመዋል፣ እንደዚህ ሁኛለሁ እያለ ሰውን ለመሸወድ የሚያደርገው በነገራችን ላይ የዚህ የካንሰር በሽተኛ ይሆናል መጨረሻ ላይ። at the end of the day የሱ ጭንቅላት ፕሮሰስ እያደረገ ያለው እሱ ለማታለል የሚያደርገውን ሂደት ሙሉ በሙሉ ጭንቅላቱ ይቀበልና በሽተኛ ነው የሚሆነው። at the end of the day በሽተኛ ነው የሚሆነው። ኦልሬዲ የሳይኮሎጂ ችግር እንዳለበት ይታወቃል። አሁን ከዚህ አንጻር ብዙ ሰዎችን በስልክ ብቻ ስለሚያገኘው አመራር እንዳለ ብልጽግና አመራር ፈርቷል። ለምንድን ነው የሚፈሩት መሰላችሁ? አንደኛ አብይ እንደዚህ ሲጠፋ ብልጽግና አመራርን ሙሉ በሙሉ ያራግፋል፣ አዳዲስ ሰዎችን ሊያመጣ ይችላል። ሁለተኛ ደግሞ ምንድነው እነ አብርሃም በላይ ምንድነው እያሉ ያሉት? አብይ ከሞተ እንጠፋለን፣ አብይ ከሞተ እንጠፋለን አለ እና አብርሃም በላይ። እሱ ብቻ አይደለም ከሌላ ሰው ሰምቻለሁ፣ አብይ ከሞተ እንጠፋለን ይላል። ይሄ ለሌላ ሰው ተናግሯል አብርሃም በላይ። አብርሃም በላይ ማለት እንግዲህ በጣም ታማኝ የሆነ የአብይ ታማኝ ሰው ነው። የአብይ ታማኝ የሆነ ሰው እና የኛ አለቃ አብይ አህመድ ከሞተብን ልንጠፋ ነው፣ ስለዚህ ብሎ ወደ ሱባኤ እየገቡ ነው። እኔ የአብይ ድራማን በዚህ ላይ እስካም እያደረገ ነው። በአብዛኛው አብይ እኮ አመመኝ፣ ሊገሉኝ ነው፣
እንደዚህ ስል ሰው ለአብይ እንትን ሩሩ ሆኖ ወይ ለኛ ብለው ነው በቃ የኛ መሪ እኮ እንደዚህ ሆነብን በቃ ብሎ ሰው እንዲሰስት ለሱ እሱን ይፈልጋል። ይሄ ቺፕ ፖፑላሪቲ የሚባለው ማለት ነው። እንደዛ አይነት ማለት ይገዛል። ይሄ ሰው እንዲወደኝ ያደርጋል። ከዚህም በፊትም ሊገሉኝ ነው በሚለው ቲዮሪ የሰኔ 16ቱ ቦምብ ፍንዳታ እኮ የቀንጅቦች ሊገሉኝ ነው እሱ ብለው ያችን ስናገር ምንድን ነው የሆነው? ሁሉም ሰው ወይኔ አብያችን ልሞትብን ነው ብለው ደረቱን መምታት ጀመረ። ይሄ በጣም እችን ደጋግሞ ይጠቀማል አብይ። ይሄ ለመወደድ ለመናፈቅ ይሄ ሰው ናፍቆናል በቃ ይምጣ ምናምን ብሎ እንድናገር አሞኛል ብሎ ያስወራል። በእርግጥ አብይ በጣም በጭንቅላት አሟል። የጭንቅላት በሽተኛ ነው። ይሄ የአእምሮ በሽተኛ ነው። አብይ ደክሞታል። ኤግዞስት እያደረገ ነው። ይሄ የታወቀ ነገር ነው። አሁን ኢትዮጵያ ስለሆነ ነው እንጂ ውጭ ሀገር እኮ ቢሆን አንድ መሪ አሞኛል ብሎ ከተናገረ ከስልጣን ይነሳል። ለምሳሌ አሜሪካ አንቀጽ ምንድነው አርቲክል 25 የሚባል ነገር አለ። አንድ ፕሬዝዳንት አሞኛል ካለ ሪሙቭ በቃ ይነሳል። ኢትዮጵያ ስለሆነ አመመው አላመመም ችግር የለውም ኢትዮጵያ ስለሆነ እና አብይ ሪሙቭ መደረግ የነበረበት ሰው ነው ሲጀመር ከጅምሩ። እንዲህ አይነት ርህራሄ የሌለ ሰው፣ ሳይኮፓት የሆነ ሰው፣ ናርሲሲስት የሆነ ሰው መነሳት ነበረበት። እስከ ዛሬ ድረስ መቆየት ያልነበረበት ሰው ነው። እዛ ላይ ቆይቶ በየጊዜ መድኃኒት ይዞ ሲመጣ መድኃኒት ይዞ ከመጣ ልሞት ነው ካንሰር ይዞኛል ቢጫ የሆነ ነው ምናምን ቆዳዬ ካለ ሪሙቭ መደረግ አለበት። ይሄ ለመሸወድ የሚደረግ የድራማ መሆን አይችልም። ሌላ ዓለም እኮ ሪሙቭ ነው የሚደረገው። አሁን እነ አብርሃም በላይ አይነቶቹ በቃ ምናምን ብሎ ወደ ጸሎት እንዲገቡ ያደርጋል። ብዙ ሰዎች አሁን በቃ ጉዳችን ነው አብይ ከሞተብን ልንጠፋ ነው ምናምን እየተባለ ለቅሶ ነው። እቺን ይፈልጋል አብይ። አመራር እንዲያለቅስ ይፈልግለታል። ለአብይ እንዲለቀስ ይፈልጋል። ህዝቡም ለአብይ እንዲያለቅስ ይፈልጋል። ከዚህም በፊት የሆነ ጊዜ ፓርላማ ላይ ሰርጀሪ ተደርጌ ነው ምናምን ብሎ በዚህኛው በዚህ ሁለት ሰው ይዞት ወደ ፓርላማ አስገብቶ ካሜራ ሁሉ አጥፍቶ ያኔ አስታውሳለሁ። እንዲህ አይነት ድራማ ይሰራል አብይ። በቃ እንደዚህ ሰው አይቶ ውይ በቃ እንትን እንደግፈው ምናምን እንዲባል በአዲስ መልክ ለመወለድ ይፈልጋል አብይ። አሁን የሆነ ጊዜ ሩቶ ኢትዮጵያ ሲመጣ ዊሊያም ሩቶ የኬንያው ምንድነው ያደረጉት? አንድ ልጅ ህፃን ልጅ ነች 10 ዓመትም 12 13 ዓመታት ሞላ እና ዊሊያም ሩቶ ተጠምጥማ በቃ እንዲታለቅስ እዛ ስትሄጂ ምናምን ተብላ ያ እንትን ስልጠና ተሰጥቷት ዊሊያም ሩቶ እንደዚህ አቅፋ ሰላም ካለች በኋላ አለቀሰች ስቅስቅ ብላ። ከዛ ዊሊያም ሩቶ ደግሞ ለምንድን ነው ለአንተ ነው የምታለቅሰው ተባለ። አብይ ነው እንደዛ የሚያደርገው። ለዊሊያም ሩቶ ነው የምታለቅሰው ተባለ። ምን እንዴት ለምንድን ነው የምታለቅሰው? ስልጠና የሰጠው እኮ ነው አብይ እንደዛ የሚያደርገው። እነ ሩቶ ደግሞ እንዲህ ለእኔ ይለቀሳል እንዲህ ህፃናት ለእኔ ብሎ ተደሰተ። እንዲህ አይነት ፒአር ስራ ነው የሚሰራ አብይ። በጣም እስካም ነው የሚያደርግ። በእስካም መሸወድ ማታለል ምናምን ነገር ይሄ ነው እንደዛ ነው የሚያደርጉ። እና አሁን እና አብርሃም በላይ
ለቅሶ ላይ ቁጭ ብሏል። ከሞተ በቃ መጥፋታችን ነው እንጠፋለን እያሉ ነው። አሁን ከዚህ ጋር